አድርጋችሁ ለሁሉም ሰው እንዲደርስ አድርጉ። እናንተ ላይክ ስታደርጉ ቪዲዮ ይሄዳል፣ ብዙ ሰው ጋር ይዛመዳል እና ብዙ ልጆች የኔን መልእክት እንዲሰሙ እፈልጋለሁኝ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? ረመዳን እንዴት ነው? ጾም እንዴት ነው? ክርስቲያኖች እንግዲህ የሁለቱም በዚህ ሰዓት አሁን የሙስሊምም የክርስቲያንም ጾም ነው ማለት ነው እና ደስ ይላል። ፈጣሪ የሁለቱንም ጸሎት ይቀበል። ሌላኛው ደግሞ ዛሬ ይዤላችሁ የመጣሁት ሁለት ነገር ይዤላችሁ መጥቻለሁ። የመጀመሪያው ያው መግቢያ ላይ እንደነገርኳችሁ ሰሞኑን ዙዙ እምነቷን ቀየረች የሚል በጣም ቲክቶክ ላይ ቫይራል የወጡ ቪዲዮዎችን በጣም ብዙ ሰው ያያቸው ቪዲዮዎችን አይቻለሁ። ኢቭን ብዙ ልጆች ደውለው ሁላ በቀጥታ መስመሬ በቀጥታ ስልኬ ደውለው ሁላ የጠየቁኝ አሉ። በጣም ግራ ተጋብተው በጣም ብዙ ልጆች እንደዛ እያደረጉ ነው እና እሱን ነው የመጀመሪያው ልነግራችሁ መጣሁት። ሁለተኛው ደግሞ አሁን ረመዳንም ከመሆኑ አንጻር በጣም ብዙ ልጆች ምግብ ትሰራላችሁ አይደል? ሲሊንደር ጋዝ አካባቢ ምግብ ምናምን ትሰራላችሁ። በጣም ብዙ ልጆች ማዳም ቤት ያላችሁ ሲሊንደር ላይ ነው፣ ጋዝ ላይ ነው። ብዙ ጊዜ እዚህ ሀገር ኦቨን በማብራት የሚሰራ አይደለም። ብዙዎቻችን የምንጠቀመው የጋዙ ሲሊንደር ነው የምንጠቀመው እና እዚህ ላይ ምን ያህል ጥንቃቄ ማድረግ እንዳለባችሁ እና ምን ጥንቃቄ መውሰድ እንዳለባችሁ ላስረዳችሁን የመጣሁት። ምክንያቱም ረመዳን ከገባ ራሱ በጣም ብዙ ልጆች በዚህ በጋዝ እንትን በጣም ችግር እየደረሰባቸው መቃጠል ብሎም ህይወትን እስከ ማጣት ደረጃ እየደረሱ ስለሆነ ይህንን ነገር ጥንቃቄ እንድታደርጉበት ነው ይዤላችሁ የመጣሁት ማለት ነው። እሺ የመጀመሪያው በጣም ብዙ ልጆች